ሰላም ሰሞኑን የስራ ኦፖርቹኒቲዎችን ሼር እያደረግን ነበረ። ኦልሞስት ከ50 ቀን በላይ ሆነናል እኛ እዚህ ስራ ውስጥ ገብተን ስንሰራ። እንዲሁም ደግሞ ሌሎች የስራ ኦፖርቹኒቲዎችን ስናይ ለወገኖቻችን በተለይ ለሀበሻው ፒፕል ሼር እናደርጋለን። በተለይ ለእናቶች ከቤት ሆነው መስራት የሚችሉት ቀላል ስራ እንዲሁም ትሬኒንግ ሳያስፈልጋቸው ሬዚዩም ሳያስፈልጋቸው የሚሰሯቸው የዲጂታል ማርኬቲንግ ስራዎችን ሼር እያደረግናችሁ ነበረ። በቅርቡ ሁለተኛ ሼር ስናደርግ የነበረው የሪፈራል በማድረግ ኢንፍሉዌንሰርና አፊሊየት በመሆን የምትጀምሩት ስራ ሼር እያደረግን ነበረ። የመጀመሪያው ኢትዝ ኢንቨስትመንት $10 ሜምበርሺፕ ከተቀላቀላችሁ በኋላ በየሳምንቱ ወይም በየወሩ ፐርማነንትሊ ስራ በሰራችሁ ቁጥር ፕሮዳክት በሸጣችሁ ሊሆን ይችላል፣ ሰዎችን ሪፈር ባደረጋችሁበት ሰዓት ሁሉ የሚከፈላችሁ ነው። የሁለተኛው ስራ ግን እንዲሁ አፊሊየት የሚሰራ ሰው ወይም ደግሞ እቃ የሚገዛ ሰው ሪፈር በማድረጋችሁ ብቻ የሚከፈላችሁ ነው የምትሰሩት ስራ ነበረ። ገስዋት በጣም ብዙ ሰው ለሁለተኛው ስራ ሪጅስተር አደረገ which is ምንም አይነት ቅድሚያ ክፍያ ስለማይጠይቅ ማለት ነው። ነገር ግን ያ ቅድሚያ ክፍያ የጠየቀው ስራ እስካም ሆኖ ወይም የማይሰራ ሆኖ ሳይሆን የራሳችሁ ሪጂዳል የሆነ ኢንካም የምታገኙበት ታክስ ሪተርን የምታገኙበት ኢንቨስትመንት እንደማለት ነው እሱኛው ስራና ልብ በሉልኝ ይላለሁኝ እዚህ ጋርና እያሰብን እያስተዋልን እንስራ እላለሁኝ። ቴንክ ዩ